ከሷ ጋር እንቆያለን። የፍቅር አጋር ትፈልጋለች። ሄሎ ሄሎ፣ ጤና ይስጥልን። እንደምን አለሽ? እግዚአብሔር ይመስገን። እንዴት አለሽ? ሰላም ነው አለን። በር ላይ ብዙ ቆምሽ? ትንሽ አቆይሽ። ምን አለሽ? አትቅረቢ፣ ሚስጥር ነው። እዚህ እንጨርሳለ። በውስጥ እንጨርስ ብሎሻል አላለሽም? አይ አላለም። ሌላ ቀን ደውላለሁ ብሏል መቼም አላለም። እሺ፣ ለማንኛውም እንኳን ደህና መጣሽ። ልጁን ታታበላሽ እንጂ ሌላ እኮ ሊኖር ይችላል። አብረካማ በኋላውን እንደዚህ ትላለህ እንዴ? እሺ፣ ፌርማታ ላይ ቆመሻል? አዎ። ምን ከዚህ ቀደም በፍቅር ህይወት ነበርሽ? አዎ ነበርኩ። ከስንት ጊዜ በፊት? ድምፅሽ ግን ትንሽ ራቀ። አይሰማም? አሁን መጣሽ። ከስንት ጊዜ በፊት? ከሶስት ዓመት በፊት። እሺ፣ ለምን ተለያያችሁ? እስከ ሽምግልና ደርሰን ነበረ። እሺ፣ ከዛ ያው ዝም ነበረ። ሽምግልና ከተላከ በኋላ ያው ዝምድና ስለነበረ ያው ተለያይተናል። ሽምግልና ሲላክ ነው ዝምድና እንዳላችሁ አወቃችሁት? አዎ፣ ያኔ ነው የታወቀው። ያው ሽምግልና ላይ ይቆጠራል። የማን ልጅ ነው የማን ልጅ ናት፣ የት ሀገር ሰው ነው ይባላል። በእንደዚህ መንገድ ተቆጥሮ ነው? አዎ፣ በጣም ሁሉ ነገር አልቆ ነበረ። ያው ሽምግልና ከተላከ በኋላ ነበር የታወቀው። ከዛ አሁን እህትና ወንድም ሆናችሁ ቤተሰብ ሆናችሁ ማለት ነው? አዎ፣ እንዲህ በጣም ቤተሰብ ነበርን። ያው እኛ አላወቅንም እንጂ ቤተሰብ ነበርን። አሁን ታዲያ እንደዚህ ትገናኛላችሁ? አይ አንገናኝም። ከባድ ነው አይደል? አዎ፣ በጣም ከባድ ነው። ምን ያክል ጊዜ ግን በፍቅር ቆያችሁ? ሶስት 2 ዓመት። 2 ዓመት። በጣም ጥሩ። ስለዚህ አሁን ለአዲስ የፍቅር ግንኙነት ራስሽን አዘጋጅተሻል? አዎ፣ በሚገባ። ይሄን እኛንን ቆጥረን ዝምድና አለ ለሚለውን አጣርተን የምናቀርበው እኛ ነን። በኋላ ተው፣ ኃላፊነት አትውሰድ። ተው፣ ከተሰጠኝ እኔ እሰራለሁ ነገር። እሺ፣ ችግር የለውም። ዘር ቆጠራውን እሰራለሁ ብሏል ተስፋሽ። እስከ 7 ወደ ላይ። እሺ፣ አሁን ግን ወደ ጥያቄዎቹ እንሂድ። ከኮድ ስምሽ እንጀምር። ማንም በል። ኤም። እድሜ? 33 ዓመት። እስኪ አካላዊ አቋምሽን ግለጭልን። ቀጥንም ወፍራም መባል አይደለሁም። መካከለኛ? ጥሩ አቋም። እሺ፣ ተመዝግቧል። መልክሽ ባንቺ አገላለጽ እንዴት ነው? ቀይ። እሺ፣ የስራ ሁኔታሽ? የመንግስት የጤና ባለሙያ ነኝ። እሺ፣ ስራ ላይ ነሽ? ስራ ጥሩ ነው? ቆንጆ ነው። እንግዲህ ፋውል ልታሰራት ነው ልጅቱን። አየር ላይ እንዲሁ ለወቅ ብዬ ነው። እሺ፣ ገቢሽ ምን ያክል ነው? 15 በላይ። 15,000 በላይ። የትምህርት ደረጃሽ? የትምህርት ደረጃ? ድምፅሽ ግን ይቆራርጣል። እሺ፣ አሁን ጥሩ ነው። የትምህርት ደረጃሽን ንገሪን። ዲፕሎማ። ሃይማኖት? ኦርቶዶክስ። እሺ፣ ጤና ጋር በተያያዘ የምትነግሪን ነገር አለ? ሙሉ ጤነኛ ነኝ። እሺ፣ ለትዳር የምትፈልጊውን ሰው በተመለከተ እንጠይቅ። እድሜው ከስንት እስከ ስንት ቢሆን? ከ37 እስከ 45። ከ37 እስከ 45። አካላዊ አቋሙ? ረዘም ያለ። እሺ፣ መልኩስ እንደምን ያለ ቢሆን? ጠይም ወይ ቀይ? ጸይም ወይ ቀይ። የስራ ሁኔታው? ያው ስራ ያለው
ሰርቻለሁ። እሺ የትምህርት ደረጃው? የተማረቢያ የተማረ ማለት ከስንት በላይ ነው? ከዲፕሎማ በላይ። ከዲፕሎማ በላይ። ሃይማኖቱ? ኦርቶዶክስ። ኦርቶዶክስ። እሺ ገቢውስ ምን ያክል ቢሆን? 15 በላይ። ከ15,000 በላይ። እሺ እነዚህ ናቸው እንግዲህ መሰረታዊ ጥያቄዎቹ። ልጅ አለሽ እንዴ አንቺ? የለኝም። የለሽም። እሺ ለፍቅር ለትዳር የምትፈልጊው ወንድ ልጅ ቢኖረውስ ምናልባት? ያው እንደ ሁኔታው ይወሰነ። እንደ ሁኔታው። እሺ እስኪ ስለ ባህሪሽ ንገሪኝ። እንዴት ያለሽ ልጅ ነሽ? ባህሪሽ አንድ በላይ ይሁን እንጂ ያው ተነጋግረን ልጁን እስኪ ስለ ባህሪሽም ንገሪኝ። ስለ ባህሪ ያው ዝምተኛ ነሽ? ተጫዋች ነሽ? አዎ ተግባቢ ነኝ። ውሸት አልወድም። ሌላስ ከወንድ ልጅ የማትወጃቸው ነገሮች? ሌላስ ከወንድ ልጅ የማትወጃቸው ነገሮች? አንደኛው ውሸት። ሌላ የምትይው ነገር አለ? በቃ ውሸታም አይሆን፣ በንግግር የሚያምን እግዚአብሔርን ይሰራል፣ ፈሪሃ እግዚአብሔር ያለው። አዎ በእምነቱ ጎብያ ነው ማለት ነው። እሺ ሚኪ እጁን ከፍ አደረገ። ለምን እንደሆነ አይ መስፈርቱ እኮ ሲዘረዘር ራሱ እኔ እሱ የራሱ አቋም፣ ቁመት፣ መልክ ምናምን ሲባል በቃ ቁጭ። እድሜው ግን ሚኪ ገና እድሜ ነው እንጂ የሚበላው እድሜ ነው። እንደው ያስተካክላል አይባል እንግዲህ እድሜ ላክ። ለማንኛውም ችግር የለውም። እሱ ግን አስተካክላለሁ እያለ ነው። እሺ ያነሳሻቸው ነገሮች ባጭሩ እናስቀምጣቸዋለን። የሚታረም ነገር ካለ እድላለሽ። እሺ አድማጮቻችን ወንዶች ብቻ የፍቅር አጋር የሌላችሁ ብቻ ቴክስት ታደርጉልናላችሁ በ63216321 ላይ የኮድ ስሟን ጽፋችሁ ከመስፈርቶቹ ቢያንስ ሶስቱን ጠቅሳችሁ ቴክስት ማድረግ ትችላላችሁ። የፌርማታ እንግዳችን የኮድ ስሟ ኤም ነው። እድሜ 33 ዓመት፣ አካላዊ አቋም መካከለኛ ቁመና አላት፣ መልኳ ቀይ፣ የስራ ሁኔታ ያው የጤና ባለሙያ ናት፣ በስራ ላይ ያለች፣ ገቢ ከ15,000 ብር በላይ በወር ታገኛለች፣ የትምህርት ደረጃ ዲፕሎማ፣ ሃይማኖት ኦርቶዶክስ ነው። ለትዳር የምትፈልገው ወንድ እድሜው ከ37 እስከ 45 ዓመት የሆነ፣ መልኩ ጸይም ወይም ቀይ የሆነ፣ ረዘም ያለ፣ ስራ ያለው፣ እንዲሁም ደግሞ የትምህርት ደረጃው ዲፕሎማና ከዛ በላይ፣ ሃይማኖት ኦርቶዶክስ የሆነ፣ ገቢ ከ15,000 ብር በላይ ያለው ከሆነ ተብሏል። እነዚህ ናቸው አይደል? እሺ እንዲቀናሽ እንመኝልሻለን። እናመሰግናለን። ፌርማታው ላይ ሁለት ሴት እንግዲህ ሁለተኛ ሴት ወደ በኋላ ላይ መላበሉኝም ላይ ይኖረናል፣ ተስፋ እናደርጋለን። እሺ ሄሎ ጤና ይስጥልን፣ እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። ሰላም ነው? እግዚአብሔር ይመስገን። ድምጽሽ ይጠፋል ከመጀመሪያው ሰላምታ በኋላ። እሺ ፌርማታ ላይ ቆመሻል? እሺ ከዚህ ቀደም ፍቅረኛ ወይም የትዳር አጋር ነበረሽ? ፍቅረኛ ነበረኝ። በፍቅር ነው? ምን ያህል ጊዜ ቆያችሁ? 2 ዓመት። 2 ዓመት። ከተለያያችሁ ስንት ጊዜ ሆነ? 2 ዓመት። ምንድን ነው ምክንያቱ ይነገራል የተለያያችሁበት? አይ እሱ እኔ በፍቅር መሀል ልጅ ተፈጽሞ ነበር። እሱ በዛ ሰዓት ደግሞ የትዳር አጋር አድርገኝ ስለው አልፈልግም ማለት። ልጅ አላችሁ? አዎ የአንድ ዓመት ከ9 ወር ልጅ አለኝ።
ስላረገሽ ነው የተለየሽ እሱ? እንጋባ ስትዩ አልፈልግም አለ። አንቺ ልጅ መውለድ ፈለግሽ፣ ወለድሽ አይደል? አሁን ልጅ አለሽ 1 ዓመት ከ9 ወር። ከሱ ጋር ያለሽ ግንኙነት ተቋርጧል ወይስ በልጃችሁ አማካኝነት ትገናኛላችሁ? የትኛው ነው? አዎ ለየትኛው ነው ትገናኛላችሁ? አይ አንገናኝም። ብቻሽን ነው እያሳደግሽ ያለሽው ልጁን? አንቺ ጋር ነው ያለው ወይስ? ስራ እየሰራሽ ነው? ሄሎ አለሽ? በጥያቄ ያዛግናት እንዴ? ስልችት ያረግናት መልመድ አለበት እንጂ ጥያቄ ለነዚህ ጥያቄዎች ትዕግስት ካጣች እንዴት ነው? አዎ ለትዳር ላይ ደግሞ እሺ አይ ተቋርጦ ይሆናል መስመሩ። ሚኪ ድጋሚ ሞክር። ምን ነው ጸጥ አልክ? እሺ ሚኪ ድጋሚ ሞክርላታል፣ እናገኛታለን። በዚህ ፕሮግራም ላይ ተገኝታችሁ ፍቅረኛ ያላችሁ ለፍቅር አጋራችሁ የጋብቻ ጥያቄ ማቅረብ ትችላላችሁ። ታገቢኛለሽ ወይ ታገባኛለህ ወይ ብላችሁ መጠየቅ ትችላላችሁ።